በመሃል አዲስ አበባ ላይ ከመንገድ ዳር የመጽሐፍ መደብር ያለው ቃል ኪዳን የሚባል ወጣት ይኖር ነበር። እሱ ሀብታም አይደለም ወይም ሕይወቱ የተሟላለት አልነበረም። በቡና ቤትና በልብስ ስፌት ሱቅ መካከል በተቀመጠች ትንሽ የመጽሐፍ መደብር ውስጥ ይሰራ ነበር። የማለዳ ፀሐይ በከተማይቱ ሰማይ ላይ ስትዘረጋ የሱቁን እንጨት በሮች ከፍቶ አቧራውን ከደረጃው ላይ እየጠራረገ መንገዱን አቋርጦ ይመለከታል። ያኔ ነው ልዩን ለመጀመሪያ ጊዜ ያያት። ልዩ ሁልጊዜ ከጎኗ ሰው አይጠፋም። በቦዲጋርድ ታጅባ ነው የምትንቀሳቀሰው። የልዩ አባት በከተማ ውስጥ አሉ ከሚባሉ ሀብታም ሰዎች አንዱ ነው። የቃል ኪዳንና የልዩ ሕይወትና አኗኗር ልዩነቱ የሰማይና የምድር ነው። እሷ ግን ለቃል ኪዳን ጎልታ የታየችው ለሀብቷ ወይም ለውበቷ አልነበረም። ሁለቱም ቢኖራትም አይኖቿ ላይ ባለው ሐዘን ምክንያት እንጂ። በየቀኑ ከመንገዱ ማዶ ወደሚገኘው የግል ዩኒቨርሲቲ ትሄዳለች። ቃል ኪዳንም በየቀኑ እሷን ሲያይ በፈገግታ ይቀበላት ነበር። ተገናኝተው ወይ አውርተው ባያውቁም ፈገግታው በምላሹ ምንም የሚጠይቅ አልነበረም። ሞቅ ያለና እውነተኛ ነበር። አይኖቹና ፈገግታው አይዞሽ የሚል መልእክት ያላቸው ይመስላሉ። የቃል ኪዳን ፈገግታ ልዩን ግራ ቢያጋባትም ለምን እንደሆነ ባይገባትም ሰላም ይሰጣት ነበር። አዋርተው አታውቅም፣ አግኝተው አታውቅም። ነገር ግን ሁልጊዜ ጠዋት ወደ ዩኒቨርሲቲ ግቢ ከመግባቷ በፊት አይኖቿ ቃል ኪዳንን ይፈልጉት ነበር። ቃል ኪዳን ሁልጊዜ እሷን ሲያይ ከፊቱ ላይ ፈገግታ አይጠፋም። ከሱ በቀር ለማንም የማይታይ ፈገግታ ትመልስለት ነበር። ከቃል ኪዳን ጋር ያላት ይሄ ዝምታ ግንኙነት ለራሷን ባይገባትም በሕይወቷ ብቸኛ ደስ የሚያሰኛት ነገር ነበር። ነገር ግን አንድ ቀን ጠዋት ልዩ በአይኖቿ ቃል ኪዳንን ብትፈልገውም ሱቁ ላይ አልነበረም። የሱቁ መስኮትም ተዘግቶ ነበር። በቃ ምናልባት ረፍዶበት ይሆናል ብላ ስላሰበች ወደ ግቢ ትገባለች። ነገር ግን በተለያየ ሰዓት ምክንያት እየፈለገች ወጥታ ብታየውም ዛሬ ልታገኘው አልቻለችም። በሚቀጥለው ቀንም አልነበረም። በቀጣዩ ቀንም እንደዛው። ልዩ ማታውቀው ጭንቀት በውስጧ መፈጠር ጀመረ። በአራተኛው ቀንም አልመጣም ነበረ። ልዩ ጭንቀቱን አልቻለችውም። በሕይወቷ አድርጋ የማታውቀውን ነገር አደረገች። ቦዲጋርዷን መኪናው እንዲያቆመው ጠየቀችው። ወረደች። ቦዲጋርዷ ተመልሳ ወደ መኪና እንድትገባ ቢጠይቃትም ፈቃደኛ አልነበረችም። ዝም ብላው መንገዱን ተሻግራ ቃል ኪዳን ወደሚሰራበት ቦታ ሄደች። በአካባቢው አንዳንድ አብረውት የሚቆሙ ጓደኞቹ ነበሩ። እዚህ የሚሰራው ልጅ የት ሄዶ ነው ረጅሙ ደስ የሚል አይኖች ያሉት ብላ ጠየቀቻቸው። ጓደኞቹ በመገረም አዩአት። ቃል ኪዳን ማለትሽ ነው ታውቂዋለሽ ብለው ጠየቋት። መልስ አልመለሰችላቸውም። በዝምታ ታያቸው ጀመረ። እሱ እኮ ከ3 ቀን በፊት የመኪና አደጋ አጋጥሞት ጥቁር አንበሳ ሆስፒታል ተኝቶ ነው ያለው። እስትንፋሷ ተያዘ። ደነገጠች። እየቸኮለች ወደ መኪናው ተመለሰችና ቦዲጋርዷ ወደ ሆስፒታል እንዲወስዳት አዘዘችው። ቦዲጋርዷ በድጋሚ እንደዛ እንዳታደርግ ቢቃወማትም ልዩ ግን ወደ ኋላ አላለችም ነበር። ቦዲጋርዷን በቁጣ ቶሎ እንዲወስዳት ጠየቀችው። እሱም በድጋሚ አልተቃወማትም፣ ወሰዳት። ጓደኞቹ የሰጧትን የክፍል ቁጥር እስክታገኝ ድረስ ኮሪደሩን ፈተሸች። በመጨረሻም አገኘችው። ወደ ውስጥ ስትገባ ተዳክሞ ተኝተዋል። ጭንቅላቱ ላይ በባንዴጅ ተሸፍኗል። አልቻለችም። በጣም አዘነች። አይኖቿ እንባ ቀረሩ። ጸጥ ባለ ክፍል ውስጥ ሂል ጫማዋ እያስተጋባ ወደሱ ቀረበች። ቃል ኪዳን የአይኖቹ ሽፋሽፍቶች በቀስታ መከፈት ጀመሩ። ያየው ማመን አልቻለም። ልዩ ነበረች። ሀያት በህመም ውስጥ እንኳን መድኃኒት እንደዛ አደንዝዞት ፈገግ አለ። በትንሹ ለቅሶ አመለጣት። በአይኖቿ ላይ እንባ ቀረረ። አፏን ሸፈነች። መጣሽ አለ በሹክሹክታ በደከመ ድምፁ። በድንጋጤ መንፈስ ውስጥ ሆና መለሰችለት።
ለ4 ቀን አልመጣህማ አለችው። ሁሌ በፈገግታ ትቀበለኝ ነበር። ከዛ ስጠፋ አስደነገጥከኝ። እሱም ቀበል ላረገና ላስደነግጥሽ ፈልጌ አልነበረም። ስምህን እንኳን አላውቁም። ለምን እንደሆነ ባላውቅም ግን የናፈቀኝ መሰለኝ አለችው። ቃል ኪዳንም ፈገግ አለና ቃል ኪዳን፣ እኔ ቃል ኪዳን እባላለሁ። እሷም እንባ እየተናነቃግም ፈገግ አለች። እኔ ልዩ እባላለሁ አለችው። ለትንሽ ደቂቃ በጸጥታ ተቀመጡ። እንዲህ ቁጭ ብለን እናወራለን ብዬ አስቤው አላውቅም ነበር አላት። እኔም ፈገግታ ብቻ ትመስለኝ ነበር ብላ መለሰችለት። ከጎኑ ተቀምጣ ቀስ ብላ እጁን ያዘችው። እናም በዚህ የሆስፒታል ክፍል ውስጥ በመንገድ ማዶ የሚተዋወቁ 2 ሰዎች በመጨረሻ መሃል ላይ ተገናኙ። ፍቅር አንዱ የምንኖርለትና ዋነኛው ምክንያት ነው። ፍቅር ደስ የሚልና ውብ ነገር ነው። የተሰማችሁን ነገር ኮሜንት ላይ አሳውቁኝ። ስላዳመጣችሁኝ አመሰግናለሁ። ይህም ቪዲዮ ከወደዳችሁት ላይክ በማድረግ አሳውቁኝ። እንዲህ ደስ የሚል የፍቅርና የህይወት ታሪክ ማግኘት ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ። የምለቃችሁን ቪዲዮ ቶሎ እንዲደርሳችሁ የደውል ምልክቷን ይንኩ። መልካም ጊዜ ይሁንላችሁ።